ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። እንደቀል ፌስቡክ ላይ የተጀመረ ትችት ወደ ህግ ሊወሰድ ነው። ዩቲናስም ደግሞ ልትጠየቅ ነው። ዩቲናስ የምትባለዋ ቲክቶከር ህግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ሰው የፈለገ ያህል ታዋቂ መሆን ቢፈልግ በገዛ አባቱ ላይ ለዛውም ደግሞ በሞት በመቃብር ቦታ ሄዶ እንደዚህ አይነት ነገር ያደርጋል ብዬ በፍጹም አላስብም። አይ አባታችንለት ነው ሰርፕራይዝ እናርገ Happy birthday Sally Happy birthday to you ሙታን ስቅኑ ያባትለት ነው ዛሬ it's my dad's birthday አስቡት። አንድ ዲግሪ አይደለም 3 ዲግሪ ይዞ የጎዳና ተዳዳሪ መሆን ማለት በዚህ ዘመን አስቡት። ፈርስት ዲግሪ ያለው ሁለተኛ ዲግሪ ሶስተኛ ዲግሪ ፒኤችዲ ይዞ መንገድ ላይ ዳር እንደዚህ ጎዳና ተዳዳሪ ነው። የመጀመሪያ ዲግሪ የት ነበር ያገኘው? ባህር ዳር ዩኒቨርሲቲ ማስተሬት ፒኤችዲ ሴት ነበር እየሰራ ነበር። ዓለም ጎዶሎ ለፕሮፌሰር ብርሃኑ ነጋ ይድረስ እያሉ ነው። እንግዲህ ምንድን ነው የሚያደርሱት? ፍትህ ለዩኒቨርሲቲ ተማሪዎች እኛ አናስተምርም፣ እድሜያችን ሄድን አናስተምርም። ለሁሉም ነገር ሶሻል ሚዲያ ላይ መልስ መስጠት ይቻላል። በትተውስ እንደዚህ ብላ መልስ ከመስጠት ብትተው ይሻላል። ዋው ቂጤ እስኪያማላቸው ብዬ አስቤ አይደለም። አም ጀስት ላይክ ማንም ዞሮ ነው የሚሰራላችሁ። የኔ ሲሆን ስለምታያችሁ ነው እኮ ጋይስ። እንዲታይ ያደረገው ደግሞ ፈጣሪ ነው። እናንተም ደግሞ ይመቻችኋል። ሶ ኢንጆይ ዩር ናይት። እኔን አትጨቃጨቁኝ። አቤል በድሻል ገመቹ አንቀባሮ ያኖርሻል። ይሄ ነገር ምንድን ነው? አቤል ይወድሻል ገመቹ አንቀባሮ ያኖርሻል። ምርጫው ያንቺ ነው። ሰላም እንደምን አላችሁ? ባላችሁበት ሰላማችሁ ብዝት በል እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁላችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁን እንዳትረሱ እላለሁ። እንግዲህ ጉዳዩን ከዩቲናስ ጉዳይ እንጀምራለን። ሰይድ የሚባል ሰው እንደቀልድ ይሄንን ፎቶ አይቶ ዩቲናስ ከብዙ ወንዶች ተከባ ውሃ ውስጥ ሆኖ እየዋኘ ይመስለኛል እና የተነሱት ፎቶ አለ። በነገራችን ላይ እዚህ ፎቶ ላይ ዩቲናስ ብቻ አልነበረችም፣ የሆነች ሴትም ነበረች። ሁለት ሴቶች ከዩቲናስ ጋር ሁለት ናቸው። ከዛ ሌሎቹ ደግሞ ወንዶች ናቸው። በወንዶች ተከበሩ እንግዲህ ፎቶ የተነሱትና ዘለስ ሰይድ የሚባል እዚህ ጋር የምትመለከቱት ደግሞ ፌስቡክ ላይ አሁን ዩቲናስ ብታረግዝ የልጅ አባት ማን ይሆናል ይላል። ከዛ በኋላ ዩቲናስ ጋር ይደርሳል። ይሄ ነገር ከደረሰ በኋላ እሷ ደግሞ እሱን ለመበቀል ወይ ሪቨንጅ ነገር ይብሳል። ኢንስታግራም ገጿ ላይ ምን ብላ ትለቃለች? ይሄ ሰውዬ ወይ ስሙን ማን የሚባል ምን አድርጓል? ከቦሌ 3 ስልኮችን ይዞብን ጠፍቷልና የምታውቁት እስቲ በውስጥ አናግሩ ብላለችና እሷ ደግሞ ብዙ ተከታዮች ስላሏት ከሱ ፖስት ልክ የሷ ፖስት ብዙ ሰዎች ጋር ደረሰና እሱ ደግሞ እንግዲህ እንደ ተባለ ከሆነ ኢትዮ ቴሌኮም ውስጥ የሚሰራና የሶፍትዌር ባለሙያ አይደለም ሶፍትዌር ኢንጂነር ነገር ምናምን ብቻ የኔ ጥሩ ፖስት ላይ የሚሰራ ሰው ትልቅ ሰው እንደሆነ ነው። ያው ፌስቡከር ነው ቲክቶከር አይደለም እሱ ግን እና ብዙ ጓደኞቹ ሰዎች አይቶ እንዴት እንደዚህ ያደርጋል የሚል ነገር ሲነሳ እሱ መጀመሪያ እንደቀልድ ትቶ ነበር። ይሄ ቪዲዮ ላይ ማብራሪያ እንደሰጠው ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው ማለት ነው። ከዛ ወደ ህግ ወስዷለሁና ብዙ ጠበቃ ጓደኞች አሉኝ። ከዛ በህግ ጠይቅሻለሁ እኔ ያላደረኩት ወንጀል አደርጋለሁ ብለሽ ስሜን ስላጠፋሽ በስም ማጥፋት ለዛውም ያለ ማስረጃ ብሎ እንግዲህ ተናግሯል። ይሄ ጉዳይ በጣም እየተባባሰና በተለይ ፌስቡክ ላይ ያሉት በግላሽ ላይ ልጁ ፌስቡከር ነው፣ እሷ ደግሞ ቲክቶከር ነች። እንግዲህ የጸቡ በቲክቶከርና በፌስቡከሮች መሃል ነው ማለት ነው። ብዙ ፌስቡከሮች እሱን እየደገፉት ነው፣ ቲክቶከሮች ደግሞ ከሷ አጠገብ ነው። እናንተ ደግሞ አንድ እንድትደግፉ ሀሳባችሁ ኮሜንት ላይ ጻፉ። እናንተ ደግሞ ኖርማል ስታስቡት ይሄ ነገር ትክክል ነው ወይስ ትክክል አይደለም? እሷ እንደዛ ማድረግ ነበረባት ማለት አንዳንድ ሰዎች የሚያነሱት ሀሳብ አለ። እሱ ምንድነው እውነትም ሰርቆ ቪዲዮስ የሚለው አሉ። ግን ደግሞ ነገሩ ሪቨንጅ መስላል። ይሄ ብቀላ ይመስላል። ምክንያቱም እሷ የማትፈልገው ነገር ነው። እንደዛ ማለት አልነበረበትም። እሱ ምናልባት እሷ ታዋቂ ሰዎች እንግዲህ ታዋቂ ስትሆኑ ብዙ ነገር ይባላል። እንግዲህ ሰው በእናንተ ስም የተቻለ በእናንተ ፎቶ ብዙ ነገሮች እና ሙድ መያዝ ይፈልጋሉ እና እሱ እንደቀልድ ሙድ መያዝ ፈልጎ ነው እዛ ላይ ምናምን ጻፈ። እሷ ደግሞ ደበራት አየችው። እሱ
እሱን ለመበቀል ነው እንግዲህ ይህን ኢንስታግራም ላይ ለቀቀችው እና ጉዳዩ እጅግ በጣም አሁን ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ጉዳያችን ስናልፍ ደግሞ እንግዲህ ሰሞኑ እጅግ በጣም አነጋጋሪና ብዙ ሰዎችን ያሳዘነ ጉዳይ ስለዚህ እዚህ ጋር የምትመለከቷቸው አንድ ምሁር ነው ማለት ነው። እሳቸው እንግዲህ የ3 ዲግሪ ባለቤት ናቸው ወይም ደግሞ ፒኤችዲ ሆልደር ናቸው ማለት ነው። ዶክተር ናቸው። እኚህ ዶክተር ስራ አጥቶ ምንም አጥቶ ጎዳና ዳር ተቀምጦ እንዲህ መንገድ ላይ የሆነ ሰው አግኝቶ ነው ያነጋገራቸው። 3 ዲግሪ ያላቸው ዶክተር ነው። አስቡት እንግዲህ የተማሪ ሰው ማለት ሰዎች 1 ዲግሪ እንኳን ይዞ እኔ ስራ አጥቼ ብዙ ነገር ምናምን ብሎ በሚናገርበት ሀገር 3 ዲግሪ ይዞ ፒኤችዲ ይዞ የመጀመሪያ ዲግሪያቸው ከባህር ዳር ዩኒቨርሲቲ፣ ሁለተኛ ዲግሪያቸው ከአዲስ አበባ ዩኒቨርሲቲ፣ ሶስተኛ ዲግሪ ደግሞ ከውጭ ሀገር ዩኒቨርሲቲ ይመስለኛል የተማሩትና እንግዲህ እንደዚህ የሀገር ባለውለታ የሆነ ወይም ደግሞ አንድ ምሁር ለዚህ ሀገር በጣም የሚጠቅም ሰው በእንደዚህ አይነት ሁኔታ መንገድ ዳር ቁጭ ብሎ በቃ ተጎሳቁሎ እንደዚህ ተቸገረው ሲታይ እጅግ በጣም የሚያሳዝን ነገር ነው። አንድ እንትን ተጀምሯል መሰለኝ አሁን አንድ እንቅስቃሴ ተጀምሯል ዩኒ ቻሌንጅ እሱን ለማገዝ ብሬክስ ሀበሻዊ የሚባል ምናልባት የምታውቀው ዩቲዩበር ነው። እሱን ለመርዳት አንድ እንቅስቃሴ ጀምሯል እና እዚህ ላይም ደግሞ እናንተ የድርሻችሁን ብትወጡና ብንተባበርና እሱን ከዚህ ኑሮ ብናወጣው የሚል ሀሳብ አለኝ ማለት ነው። ሌላው ጉዳይ ደግሞ ብዙዎችን ያስቆጣና ያናደደ እጅግ በጣም እኔ በበኩሌ እጅግ በጣም ፊል አድርጋለሁ ነገር ሳይና እነዚህ እዚህ ጋር የምትመለከቷቸው ሴቶች የተዋቾች ይመስሉኛል እና እስቲ ዛሬ አባታችን ጋር እንሂድና አባታችን እስቲ ሃፒ በርዝዴይ በለው ምናምን የሚል ቪዲዮ ነው የሰሩት እና ለዛም አባታቸው በህይወት ኖሮ አይደለም መቃብር ቦታ ሄደው ነው። መቃብር ቦታ አስቡት እንግዲህ አሁን የሞተ ሰው አሁን ለምሳሌ እናንተ የኔ ሰው ጓደኛችሁ ሊሆን ሻህር ነው ጓደኛችሁ ብቻ አይደለም ብቻ ከአካባቢዎች በጣም መጥፎ የሚባል ሰው ቢሞትና እንዳጋጣሚ በዋሪያችሁ ውስጥ ለዛ ሰው ማውራት ስትፈልጉ እያወራችሁ አሁን እሱ የእውነት ቦታ ነው አለ እና ያው የሞተ ሰው አናማ ምናምን የሚባል ነገር አለ። ይሄ የኢትዮጵያዊነት ገጽታ ነው። በቃ የሞተ ሰው እውነት በቃ እኛ ወደ እነሱ እንሄዳለን እንጂ እሱ ወደኛ መመለስ አይችልም እና እግዚአብሔር ጋር ያለ ሰው ነው ብለን ነው የምንታውና እዚህ መጥፎ ነገር እንኳን ቢያደርግ እኛ ስለዛ ሰው መጥፎ ነገር አንናገርም። በቃ በህይወት ለማለት እሱ እግዚአብሔር ጋር ያለውና ወይም ደግሞ እውነት ቦታ ነው ያለና ነፍሱን ማረውና ክሊኮ በህይወት ያለ እንዲ ነበር እንል ነበር። በጣም ሼም ይዘናል እነዚህ ሞት ሰው ለመናገር እነሱ ግን እኔ how do you express my feeling እኔ እንዴት ፊሊንግን መግለጽ አልችልም። አባታቸው የሞትን ሃፒ በርዝዴይ እየቀለዱ ሰው እኮ እንኳን መቃብር ቦታ አይደለም እኔ አባቱ ይዞ አሮን ነው የሞት ሰው ስናስብ እንግዲህ ያው እንደግሌ ማለት ነው የሞት ሰው ስናስብ ምንድነው የሚሰማል በቃ በህይወት ያለ ድሮ አብሮ ያሳለፈ ነገር ከኛ ጋር ያወራው ነገር ትስለኝና እንባችን ነው የሚመጣ በቃ ያሳዝናል ምናምን በጣም በዚህ ደረጃ ግን አባታቸው ሆኖ ለዛው በመቃብር ሙታን አፕሪዜ በሉት እኔ በአጠቃላይ ብቻ ሀሳቤን ለመደምደም እንደዚህ አይደረግም። እኔ እንደውም እንደዚህ ጠየቁ ህግ ራሱ አንደኛ ለሞተ ሰው ክብር አለመስጠት፣ ሁለተኛ ደግሞ እዛ መቃብር ቦታ ሆኖ እዛ መቃብር አካባቢ ደግሞ ያሉ ሌሎች ደግሞ አሉ በዩቲዩብ እና እነዛ ዘመዶቻቸው ቢሰሙ ቢያዩስ ደግሞ ያል ይሰማቸዋል እና ምናልባትም ደግሞ ይህን ቪዲዮ የሚመለከቱ አባታቸው ያረፈ ምናምን እንዴት አረኑ እናንተ እንዴት ነው ያያችሁ? እኔ በጣም በኩሌ በጣም አዝኛለሁ እና አንዳንድ ጊዜ እኛ ታዋቂ ለምን የምናደርገው ነገር እንዴት እየሳቁ ምንም ፊሊንግ የላቸው ማለት አባታቸው ላይ አይደሉ ምንም እንደውም ለገዛ አባት አይደለም ለአንድ ሰው ራሱ ያለ እንደዚህ መጨከን እጅግ በጣም በዚህ ሶሻል ሚዲያ ላይ ትሬንድ የሆነ ጉዳይ አለ። አቤል ይወድሻል ገመቹ ግን አንቀባሩ ያሉሻል አብራቢ ይወድሻል አንቀባሩ ያሉሻል። ይህ ነገር አቤል ማን ነው ገመቹስ ማን ነው የሚለው ነገሮች ገመቹ ነኝ ገመንም የለኝም እኔ እንዴት አንቀባሪ ላንሯት ነው አቤል እንኳን ይችላል ከኔ እኔ ይሄ ነገርየው እንዴት ነው የተረዳሁት? አቤል ይወድሻል ግን ገመቹ አንቀባሩ ያኖርሻል። ገመቹ ማለት ባለ ሀብት ነው። ገመቹ ጽድት ያለ ላይፍ የሚኖር ነው። ገመቹ መኪና የሚይዝ ነው። ገመቹ ማለት በቃ ደስታ ነው። ገመቹ ብቻ ድሎ ውስጥ ያለ ሰው ነው ምናምን ነው ሀሳቡ። የአቤልና የገመቹ ልዩነት ዞሮ ሀብት ነው። ሀብቱ ደግሞ እንዴት መጣ ነው። ስለዚህ አሁን ገመቹ የሚባል ስሙ ማን ነው? የኦሮሞ ነው። ቀኔ ነው ነገሩ በቃ ቀኔ ነው እና በዚህ ሰዓት በቃ ኦሮሞ ይሁን ወጣቶች በጣም ሀብታም ናቸው። ሌሎቹ ደግሞ ምናምን የላቸውም ሌላ ነገር ምናምን ሙድ ይችሉበታል። ግን አሁን ጨላ ያለ እና የኦሮሞ ወጣት ጋር ነው። ስለዚህ ወደ እነሱ ነው በቃ መላ ያለው ምናምን የሚል ሀሳብ ነው። እኔ ኦሮሞ ነኝ እኮ እኔ አፊን አማርኛ አታውት ስናገር ራሱ ሁለተኛ ቋንቋዬ ነው አማርኛ እና እኔ ኦሮሞ ነኝ ግን ምንም የለኝም። እኔ ራሱ እንዲላ ነው ራሱ ነው ስሜ ፍሮምሳ ነው ገመቹ ነው። እኔ ይሄ ነገር ትክክል አይደለም። በጣም እኔ በቃ ይሄ ትሬንድ ምንም ትክክል አይደለም። ምክንያቱም
ሁሉም ገመቹ እኮ ሀብታም አይደለም። ሁሉም ገመቹ የተመቻቸ ላይፍ እየኖረ አይደለም። ሁሉም ገመቹ ጥሩ ላይፍ ውስጥ አይደለም። እኔ በወር የማገኘው በስንት ብር 15 ብር ነው በወር ተቀጥሬ የማገኘው ብር። በዛ ላይ ደግሞ እንደገና ብቻ ተፍተፍ ብዙ ስራዎችን እየሰራ ራስን ለመቀየር እኔ አስቡት ገመቹ ሆኜ ማለት ነው። እና ከሌላ ኢትዮጵያዊ እኩል እየለፋው ነው። እና ገመቹ አንቀባሪ ነው። ማንን አንቀባሪ ላኑራት ደግሞ ባኑራት እንኳን እኔ እነ ጫልቱ እነ ቡንቱ እነ ደምቱ እነ መርጊቱ ምናምን ነው እንጂ ዝም ሶሪ። እሺ ለማንኛውም ቆይታችን ይመስል ነበር። አብራችሁ እስከዚህ ስለቆያችሁ አመሰግናለሁ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰባችሁን አድርሱ። ወዳችኋለሁ። ሰላም ነው።